ሰበር ዜና ዩክሬን ተቃጠለች። የዩክሬን ዋና ከተማ ኪየቭ በኦሬሽን ኬ ሃይፐርሶኒክ ሚሳኤል ጥቃት ስትነዳደረች የፍንዳታው ከመፈጠሩ በፊት የኪየቭ የሌሊቱ ሰማይ ሲያበራ አስፈሪ ትዕይንቶች ተከስተዋል። የሩሲያ ሚዲያና ባለስልጣናት በዩክሬን ዋና ከተማ በኦሬሽን ኬ ሃይፐርሶኒክ ሚሳኤል ጥቃት መፈጸሙን አረጋግጧል። ዘገባዎች እንደሚያመለክቱት ይህ የበቀል ጥቃት የተፈጸመው ኪየቭ በሉጋንስክ ህዝባዊ ሪፐብሊክ በሚገኝ አዳሪ ትምህርት ቤት ላይ በፈጸመችው ጥቃት አብዛኞቹ ህፃናት የሆኑ 21 ሰዎች መገደላቸው ተከትሎ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለተፈጸመው ጥቃት ምላሽ እንዲሰጥ የመከላከያ ሚኒስቴራቸው አዘው ነበር። ከዚያም የሩሲያ ኃይሎች በኪየቭ ላይ ግዙፍ የሚሳኤልና የሰው አልባ ጥቃት በመኖሪያ ህንጻዎች፣ በትምህርት ቤቶችና በመጠለያዎች ከባድ ውድመት ማድረሳቸው ዘገባዎች ያመለክታሉ።